ይሄ ልጅ የሚሰራቸው ቪዲዮዎች እናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የስምንተኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና ወሳብ ሰላም ዩቲዩብ እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላም ፍቅር ጤና ለእናንተ እመኛለሁ። ዛሬ ደግሞ ባባበዱ ቪዲዮዎችን ተከስተናል ማለት ነው። የሚያስቁ ከሆነ አብረን እንስቃለን፣ የሚያስተምሩ ከሆነ አብረን እንማራለን፣ የሚያስለቅሱ ከሆነ ደግሞ አብረን እናለቅሳለን ማለት ነው። ከናንተ የሚጠበቀው ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ የኔ ቤተሰብ መሆን ይችላሉ። ቪዲዮውን ደግሞ ላይክ ካላደረጋችሁ አሁኑኑ ላይክ አድርጋችሁ ጀምሩት። ይጠቅማችኋል ለምትሏቸው ወዳጅ ዘመዶቻችሁ ይህ ቪዲዮ ሼር አድርጉላቸው። እንግዲህ ውላችሁ ከጳዊ ጋር ይሁን። ዛሬ ወዴትም እንዳትሄዱ እስከ መጨረሻው አብራችሁኝ ቆዩ። ማነው ሚክራይ ቤት አለ ላጤነ? አዎ ምን ሴት ተከራይ ሴት ተከራይ የለም። አይ የዘንድሮ ሰው የዘንድሮ ሰው ድፍረት እኮ ሰው ነው የሚሸጠው። ራሱ አንኳኩቶ ሴት ልጅ ተከራይ ስለሌለች አስፈላጊ ነው ስድብ። ወይኔ ወይኔ ከዚህ በኋላ ግን አንችልም። ምንድነው ማዚ? ወይኔ ስታሳዝን እናትዬዋ። በቃ መስማማት ነው እንዴ? እንደው እኔ በቤት ኪራይ ይከራተትብኝ እንዴ እንደገና? ይኸውልሽ ማዚ፣ እኔም እኮ ሳይናፍቀኝ ቀርቶ አይደለም፣ ግን ወንድ ልጅ ነው ትንሽ ውጭ ሆነ እንመልከት። ግን ማዚ አይፋሽ፣ ለሱም ቢሆን መፍትሄ እፈልጋለሁ። አይፋሽ ለደብሽ ወይኔ የሆነ ነገር ብትበድላት ምንም ነገር አትይዝልህም። ለእናቶች ክብር። እናት ያላችሁ ሺህ ዓመት ትኖርላችሁ። እንግዲህ ይሄ ልጅ የሚሰራቸው ቪዲዮዎች ይህ ሰው ግን የህንድ ዘር አለው። ኦኬ ወይኔ እሺ ምን ይባላል አሁን ይሄ? very good sir. Special ingredient, special and it's special. Eggshell please. Eggshell, okay. Eggshell. ይሄ ነገር ሊበላ ባይሆን vegetable and fruit. Yes, please. Fruit. Look, sir, look in the clean. Chips are special. Special chips in the market. Sandaki. Okay. ወይኔ ወይኔ ይሄ ልጅ የሚሰራቸው ቪዲዮዎች ባይዘዌ በጣም ሀያል የሆነ ቁርስ ነው። በጣም ነው የሚጣፍጠው። ኩቹ ኩቹ ታሄ ሆዲ ማሬ አዎ ወንድምሽ ተወለደልሽ።
ሰው መንገዱ ላይ መልከት ወንድም ባቡሹ ልጅቷ ስታምር እውነት አግቡ ውለዱ ዝመዱ የምንለው ለዚህ ነው። ደህና ነች። እስከዛሬ በሴት ጥማት ስመታ አንድ ዞር ብሎ ያየኝ ሴት የለም። አሁን ፍቅረኛ ሲይዝ 50 ሴት እየመጣ ደህና ነህ ምን ፈለገሽ? በቃ ነው ተውቶ አሁን ባና እኮ ይኸውልሽ ቢዩቲፉል የሆነች ገርል ፍሬንድ ነው ያለች። እውነት ትልቅ መልእክት ነው ያስተላለፈው። ማለት ላጤ ያለን ብቻችን እያለን አይደለም መጥበቅ ለማየት ለራሱ አታዩንም። ካገባን ሚስት ከያዝን በኋላ ደግሞ ቆንጆ ምናምን እያላችሁ እንዴት ነህ ምናምን ትጀምራላችሁ። ትዳር ነው በቃ። የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የስምንተኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። 14 ዓመቱ ሲሆን ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ካሊድ ከእናቱ ጋር ሲኖር ወላጅ አባቱ ከነርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራሉ። ካሊድ ሰሞኑን እናቱ ታመው በነበረበት ወቅት እኔ አንድ ነገር በሆን ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃልም ያስገቡታል። እናትም በነጋታው የስምንተኛ ክፍል ፈተና ሊሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ካሊድ በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባውን ቃል አክብሮ የእናቱን አስክሬን እቤት ጥሎ የጠዋት ፈተናውን ተፈተነ። ካሊድ ከሰዓት እናቱን አልቅሶ ቀብሮ ተመልሶ የከሰዓት ፈተናውንም ተፈተነ። የዚህ የ14 ዓመት ታዳጊ የህይወት ፈተና ብዙዎችን በሐዘን ማስለቀሱን ዳጉ ጆርናል ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? እውነት ልጁ በጣም ነው የሚያሳዝነው። የእናቱን ቃል በመጠበቅ የስምንተኛ ክፍል ሄዶ ነው የተፈተነው። እናንም ደግሞ ማለት ጉዳት እንዳለው የሆነ ስሜት እንዳለው ሁላችንም እናውቀዋለን። እና ከኛ በስተቀር ሌላ ሰው የለውም። ለዚህ ልጅ የስምንተኛ ክፍል ነው፣ በጣም ትንሽ ልጅ ነው። እና ከኛ በስተቀር ሌላ ሰው ስለሌለው እናግዘው፣ እንደግፈው፣ በተቻለን አቅም እናግዘው እላለሁ። እንግዲህ ቤተሰብ የዛሬው ቪዲዮዎቻችን እነዚህ መሳሰሉ ነበር። እንደሳቃችሁ እንዳለቀሳችሁ ደግሞ ቁም ነገር እንደጨበጣችሁ ባለሙሉ ተስፋ ነኝ። ግን እስካሁን ቤተሰብ ያልሆናችሁ ምን ትጠብቃላችሁ? ሰብስክራይብ በማድረግ የኔ ቤተሰብ መሆን ይችላሉ። ቪዲዮውን ደግሞ እስካሁን አይታችሁ ላይክ አላደረጋችሁ አሁኑኑ ላይክ አድርጉት። እስከ ቀጣይ አጓጊ ያባበዱ ቪዲዮዎችን እስከምንገናኝ ድረስ ባላችሁበት ደህና ሰንብቱ።